ትራንስክሪፕሽን። ይሄኛውን የኦንላይን ስራ አብዛኞቻችሁ በቀላሉ መስራት የምትችሉት የቢዝነስ አይነት ነው። ስራው በቀላሉ ለማስረዳት ያክል አንድ ቪዲዮ ወይም ደግሞ ኦዲዮ ይሰጣችኋል። የሰጣችሁ ቪዲዮ ወይም ደግሞ ኦዲዮ እየሰማችሁ ወደ ጽሁፍ መቀየር ነው ማለት ነው የእናንተ ስራ። ለምሳሌ ያክል የተሰጣችሁ ፖድካስት ሊሆን ይችላል፣ ሌላም ብቻ ዋቴቨር ሪከርድ የተደረገ ነገር ይሰጣችኋል። እሱን እየሰማችሁ ታይፕ ማድረግ ነው። አይ ነው ታይፒንግ ስኪል ሊያስፈልጋችሁ ይችላል። ታይፒንግ ስኪል ካላችሁ እንግዲህ በራሳችሁ መስራት ትችላላችሁ። ታይፒንግ ስኪል ከሌላችሁም ደግሞ ችግር የለውም። ኤአይን በመጠቀም ብቻ ትራንስክራይብ ማድረግ የምትችሉበት መንገድም አለ። ብዙ የኤአይ ቱሎችን ማግኘት ይቻላል። ቀጥታ እንግዲህ ሪከርድ የተደረገውን ሳውንድ ወደ ቴክስት የሚቀይርላችሁ ብዙ የኤአይ ቱሎች አሉ። እነሱን እንግዲህ የዲስክሪፕሽን ቦታ ላይ አሪፍ የሚላቸውን 3 የኤአይ ቱሎችን አስቀምጥላችኋለሁ። እነሱን መጠቀም ትችላላችሁ ማለት ነው። በዚህ የኦንላይን ስራ ላይ እንግዲህ ከፍተኛ ፍላጎት ካለ መስፋት የሚችል የቢዝነስ አይነት ነው። ስፔሻሊ እንግዲህ ከእንግሊዘኛ ውጭ ወይም ደግሞ ሌላ ቋንቋ የምታውቁ ከሆነ ለትራንስክሪፕሽን በጣም ተፈላጊ ነው። ብዙ የትራንስክሪፕሽን ሳይቶች፣ ካምፓኒዎች ባለሙያዎችን በጣም ይፈልጋሉ። እንዲሁም እንግዲህ ኢንተርናሽናል የሚሰራ ስራ ነው። ትራንስክራይብ በማድረግ ከምትሰሩባቸው ዌብሳይቶች መካከል የመጀመሪያው rev.com ይባላል። ይህ ዌብሳይት እንግዲህ ዘ ሞስት ፖፑላር ከሚባሉ የትራንስክሪፕሽን ሳይቶች አንዱ ነው። ያለው ኮምፒቲሽንም በጣም ሃይ ነው። ሁለተኛው ጎ ትራንስክራይብት ይባላል። እዚህ ዌብሳይት ላይ ደግሞ እንግዲህ ለጀማሪዎች በጣም ተመራጭ የሆነ ዌብሳይት ነው። እንዲሁም እንደ ፍሪላንሰርም ሆናችሁ መስራት ትችላላችሁ። ሶስተኛው ትራንስክራይብ የሚባለው ዌብሳይት ሲሆን ፍሌክሲብል የሆኑ ስራዎችንና አጫጭር የትራንስክሪፕሽን ስራዎችን ማግኘት ትችላላችሁ። ሌሎችንም ዌብሳይቶች አሉ። ሁሉንም እንግዲህ የዲስክሪፕሽን ቦታ ላይ ማስቀምጥላችሁ ይሆናል ማለት ነው። የትራንስክሪፕሽን ስራን እንግዲህ ከገበያ አንፃር ስናየው የምታወጡት ወጪ ስለሌለ ገበያችሁ በሙሉ ፕሮፊት ነው የሚሆነው። በዚህ ስራ እንግዲህ በአቬሬጅ ከ15 እስከ $35 በሰዓት ተከፋይ ትሆናላችሁ ማለት ነው። በ2018 ይህንን የኦንላይን ስራ መስራት እፈልጋለሁ የምትሉ ሰዎች ካላችሁ በፉል ኮርስ የተዘጋጀ ቪዲዮ የዲስክሪፕሽን ቦታ ላይ አስቀምጥላችኋለሁ። በቀላሉ ሊንኩን በመንካት ኮርሱ መውሰድ ትችላላችሁ።